በዚህ ሰዓት ላይ ክሎድ ኤአይ አጠቃቀምን የማትችሉ ከሆነ በብዙ ነገር ወደኋላ ትቀራላችሁ ማለት ነው። ስለዚህ ሙሉ አጠቃቀሙ በዛሬው ቪዲዮ ይዤላችሁ መጥቻለሁ። ኢንተርፌሶቹ እንመለከታለን። እንደዚሁም ደግሞ ልንሰራባቸው የምንችላቸው ዋና ዋና ነገሮች አሉ። እዚጋ እንደምታዩቸው ፕሮጀክት አለ፣ አርቲፋክት የመሳሰሉ ነገሮችን በአጠቃላይ አሳያችኋለሁ ማለት ነው። ቪዲዮቹ አሁን ከዚህ በፊት በተለያየ ጊዜ ተለቀው ነበር። እንደ ፉል ኮርስ እንዲሆናችሁ እና አንድ ላይ ለመማር እንዲመቻችሁ አንድ ላይ አምጥቸው ነው ማለት። ስለዚህ ቪዲዮውን እስከ መጨረሻው ከተመለከታችሁት ውጤታማ በሆነ ደረጃ ክሎድ ኤአይ መጠቀም ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮውን ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮዎችን ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለዚህ ለመጠቀም ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተር ላይ ሄዳችሁ ክሎድ ዶት ኤአይ ብላችሁ ሰርች ታደርጋላችሁ። አንዳንድ ጊዜ እንደዚህ ቬሪፊኬሽን ይጠይቃችኋል፣ ትጠብቁታላችሁ ወይም እዚህ ጋር ቲክ ታደርጉለታላችሁ። በራሱ ጊዜ ያስገባችኋል ማለት ነው። ስትገቡ የምታገኙት ኢንተርፌስ ይሄን ይመስላል። ስልካችሁ ላይም ኮምፒውተራችሁ ላይ ቢሆን ማለት ነው። ነገር ግን እናንተ ገና የመጀመሪያችሁ ከሆነ ኢሜይል እንድታስገቡ ነው የሚጠይቃችሁ። አሁን እንደምታዩት እዚህ ጋር ኢሜይል አለ ወይም የስማችሁ የኢሜይላችሁ መጀመሪያ ይመጣል። ሎጋውት ብታደርጉት በኢሜይላችሁ እንድገቡ ይጠይቃችኋል። ትገባላችሁ ማለት ነው። ለምሳሌ ሎጋውት ብየዋለሁ፣ እንደዚህ ነው የሚያመጣችሁ። ኮንቲኒው ዊዝ ኢሜይል ማለት ትችላላችሁ፣ ወይም ደግሞ ቀጥታ በጉግል አካውንታችሁ ለመግባት ኮንቲኒው ዊዝ ጉግል ልትሉት ትችላላችሁ። ብዙ አካውንት ካላችሁ ያስመረጣችኋል። ኮንቲኒው ትሉታላችሁ። ከዛ በኋላ ወደ ውስጥ ያስገባችኋል። ከዛ እንዳልኳችሁ ወደዚህ ያመጣችኋል። ይሄ ኢንተርፌስ ይባላል። ፊት ለፊት ላይ የምታዩት ስክሪን በአጠቃላይ ይሄኛው ፕሮምፕት ቦክስ ነው፣ ወይም ደግሞ ትዕዛዛችንን የምናስገባበት ቦታ ነው። ከላይ ደግሞ ሳይድ ባር አለ። እንደዚህ ብታረጉት ይዘረጋል፣ እንደዚህ ብታረጉት ደግሞ ወደ ውስጥ ይታጠፋል ማለት ነው እዚህ ጋር መታችሁ። ስለዚህ ማንኛውም የምትጠይቁት ጥያቄ ካለ አሁን እዚህ ጋር ነው የምትጠይቁት በቀጥታ። ለምሳሌ ሃው ቱ ሜክ መኒ ኦንላይን ብዬ ልጻፍለትና ላሳያችሁ። እዚህ ጋር መታችሁ ትልካላችሁ። በቮይስ ወይም በድምፅ መላክ ከፈለጋችሁም እዚህ ጋር መናገር ወይም በድምፃችሁ ማስገባት ይቻላል። አሁን ግን ልላክለት። እነዚህን አማራጮች እንደምትመለከቱት እያመጣልኝ ይገኛል ማለት ነው። ከዛ በኋላ ከተስማማችሁ ወይም ይሄ መልስ ይሆነኛል ብላችሁ ካሰባችሁ ኮፒ ፔስት አድርጋችሁ ወደምትፈልጉበት ቦታ መውሰድ ይቻላል። ነገር ግን ትዕዛዙን ኤዲት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ። እዚህ ጋር ትመጡና ኤዲት ምልክት እዚህ ጋር እንደምታዩት አለ። ለምሳሌ ፍሮም ኢትዮጵያ ከኢትዮጵያ ከሆነ የፈለኩት ፍሮም ኢትዮጵያ እለዋለሁ። ከዛ በኋላ ሴቭ እለዋለሁ ማለት ነው እንደ አዲስ። ከዛ ይመልስልኛል። ይኸውን ቶሎ ሊሚት እንዳይዛችሁም ያግዛችኋል። ጥያቄያችሁን እዚህ እየመጣችሁ ኤዲት ማድረጋችሁ ማለት ነው። አሁን ይሄን መልስ እንደምትመለከቱት አግኝቻለሁ። ይሄን ጨርሳችሁ ደግሞ አዲስ ከፈለጋችሁ ለምሳሌ እዚህ ጋር ፕላስ ምልክት አለ ወይም ኒው ቻት፣ ይሄን ትነካላችሁ አዲስ ይመጣልናል። በቮይስ ከፈለጋችሁ እዚህ ጋር ነው የምትነኩት ብያችኋለሁ። ለምሳሌ ብንነካው ፍቃድ እዚህ ጋር ተሰጥቷላችሁ የማይክሮፎናችሁን። ሃው ቱ ግሮ ማይ ዩቲዩብ ቻናል እንደምታዩት በድምጽ ነገርኩት። ከዛ እዚህ ጋር ጻፈልኝ እልካለሁ። ከዛ በኋላ መልስ ማግኘት እችላለሁ ማለት ነው። መልስ ስጠይቁ ደግሞ እዚህ ጋር የተለያዩ ደረጃዎች አሉ። ከሚዲየም ጀምሮ እንደምታዩት እዚህ ጋር እነዚህ መምረጥ ይቻላል። ኢፈርቱንም ከሚዲየም ጀምሮ ኤክስትራ ሃይ የመሳሰሉት አሉት። እነዚህ መምረጥ ትችላላችሁ። በጥልቀት እንዲያሰብ ከፈለጋችሁ ቲንኪንግ የሚለውን ይሄንን ኦን ማድረግ ይቻላል። የተለያዩ ሞዴሎችም አሉት። እዚህ ጋር መታችሁ በነፃም አለ በክፍያም አለ ማለት ነው። ስለዚህ እየመረጣችሁ ይሄንንም መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ የሚጫኑ ነገሮች ካሏችሁ እዚህ ጋር የመደመር ወይም ፕላስ ምልክት አለ። አድ ፋይል ኦር ፎቶ ይላል። የተለያዩ ፎቶዎችን መጫን ትችላላችሁ ማለት ነው። እዚህ ጋር ፋይሎችን ጭናችሁ ሰመራይዝ እንዲያደርግ የመሳሰሉትን ነገር ማድረግ ይቻላል። ለምሳሌ አድ ፎቶ ኦር ፋይል ብትሉት ወደ ፎልደራችሁ ይወስዳችኋል፣ ወይም ደግሞ ፋይላችሁ ወዳለበት ቦታ መምረጥ ትችላላችሁ ማለት ነው። ዶክመንቶችንም ማስገባት ይቻላል። ለምሳሌ ዶክመንት ቢፈልገው ክሊክ አደርጋለሁ፣ ኦኬ ብለው ይገባል ወይም እዚህ ጋር ይጫናል ማለት ነው። ከዛ ከዶክመንት ውስጥ የፈለጋችሁትን ነገር ለምሳሌ 10 ጥያቄ አውጣልኝ ከሆነ 10 ጥያቄ አውጣልኝ ብላችሁ መጻፍ ትችላላችሁ። ሰመራይዝ አድርግልኝ ከሆነ ሰመራይዝ አድርግልኝ ማለት ይቻላል። ፓወርፖይንት አዘጋጅልኝ ከሆነ ደግሞ ፓወርፖይንት አዘጋጅልኝ ማለትም ትችላላችሁ ማለት ነው። እዚህ ጋር አሁን የምንምጣና እዚህ ጋር ደግሞ ስክሪንሾት ወይም ፎቶ አንስታችሁ በቀጥታ ማስገባት ይቻላል። ለምሳሌ ይህንን ፎቶ ማንሳት ከፈለኩና ቀጥታ ወደ ክሎድ መውሰድ ከፈለኩኝ ስክሪንሾት እለዋለሁ ወይም ቴክ ስክሪንሾት። ዊንዶ አማራጮች ይሰጠኛል። ምንድነው ማንሳት የምትፈልገው እያለኝ ነው። ዊንዶ ልበላ። ከተከፈቱት ውስጥ ለምሳሌ ይሄን ነበር ላነሳው የፈለኩት፣ ሼር እለዋለሁ ማለት ነው። ከዛ በኋላ ፎቶ አንስቶ እንደምታዩት አስገባ። እዚህ ላይ ያለኝን ጥያቄ ከዛ መጠየቅ እችላለሁ። አሁንም እዚህ ጋር ትመጣላችሁ። አድ ፕሮጀክት ስኪል የመሳሰሉት አሏችሁ። ፕለጊንም አለ እዚህ ጋር። እነዚህም ለየብቻቸው ቪዲዮ ሰራላችኋለሁ የምትፈልጉ ከሆነ
እዚህ ጋር ደግሞ ይሄን ስንዘረጋው ኒው ቻት የሚል አለ። ቻት ፕሮጀክት አርቲፋክት እያለ ይቀጥላል ማለት ነው። ይሄን ኤክስ እንበለውና እስከዛሬ የሰራችኋቸው ስራዎች እዚህ ጋር ይቀመጣሉ፣ ወይም ሪሰንት ፋይል ተብለው እዚህ ጋር ይቀመጣሉ ማለት ነው። ሴቲንግ ማስተካከል ከፈለጋችሁ ደግሞ እዚህ ጋር ፕሮፋይላችሁን ወይም የስማችሁን መጀመሪያ ትነካላችሁ። እዚህ ጋር ከዛ ሴቲንግ የሚል አለ። ይሄን መንካት ነው። እዚህ መታችሁ ስማችሁን መቀየር ትችላላችሁ። እዚህ ጋር ደግሞ ኢንስትራክሽን ትሰጡታላችሁ ማለት ነው። አስቀድማችሁ ለምሳሌ የምሰራው እዚህ ላይ ነው። መልስ ሲሰጠኝ እንደዚህ አይነት ወይም በእንደዚህ አይነት መልኩ መልስልኝ እያላችሁ ቀድማችሁ ካዘዛችሁት ወይም ስለእናንተ ከነገራችሁት ካሁን በኋላ የሚሰጣችሁ መልስ እዚህ ጋር እናንተ በሰጣችሁት ይሆናል ማለት ነው። ስለዚህ እዚህ ጋር ማብራሪያ መስጠት ትችላላችሁ ማለት ነው። ዝቅ ስትሉ ደግሞ አፒራንስ የሚል አለ። ለምሳሌ አሁን ነጭ ነው። እዚህ ጋር መታችሁ ይሄንን መቀየር ይቻላል። እንደዚህ ብታደርጉት ዳርክ ይሆናል ወይም ጥቁር። እንደዚህ ብታደርጉት ደግሞ ላይት ይሆናል። የኮምፒውተሩን ወይም የሲስተሙን እንዲጠቀም ከፈለጋችሁ ሲስተም ካረጋችሁት ደግሞ ኮምፒውተራችሁን ዳርክ ሞድ ላይ ስታደርጉት እዚህ ጋር ክሎዲያውም ዳርክ ሞድ ላይ ይሆናል። ላይት ብታደርጉት ደግሞ አብሮ ላይት ይሆናል ማለት ነው። ስለዚህ ይሄንን እንደየምርጫችሁ መጠቀም ይቻላል። ይሄን አሁን ኤክስ እንበለው። እዚህ ጋር ደግሞ ቴምፖራሪ ቻት አለ። ለምሳሌ ቻት የምታደርጉት ነገር እዚህ ጋር እንዳይቀመጥ ከፈለጋችሁ ወይም ደግሞ ወዲያው መልስ ካገኛችሁ በኋላ እንዲጠፋ የምትፈልጉ ከሆነ እዚች ጋር ትመጡና ይሄኛውን ኢንኮግኒቶ ሞድ የሚለውን ትነኩታላችሁ። ከዛ እዚህ ጋር ማንኛውንም ጥያቄ ብጠይቅ ይጠፋል፣ አይቀመጥም ማለት ነው። ለምሳሌ what is AI ብለው ከዛ እዚህ ጋር ብልክለት መልስ አገኛለሁ። ኢንኮግኒቶ ሞድ ላይ ነው ግን እንደምትመለከቱት አሁን እንደዚህ አይነት ምላሾችን እየሰጠኝ ይገኛል። ከዛ መልስን ካገኘው በኋላ ወይም የሚፈልገውን ነገር እንደዚህ ካገኘው በኋላ ኤክስ ብዬ እወጣለሁ። ይሄ አሁን አይቀመጥም የትም ቦታ ላይ ማለት ነው። እዚህ ጋር ብትመጡ ምንም ሰርች የተደረገ ነገር እንዳለ የሚያሳይ ነገር አይኖርም፣ ሙሉ በሙሉ ይጠፋል። ኢንኮግኒቶ ሞድ ላይ ስለሚሆን ማለት ነው። ይሄኛውን ስትነኩት በአማርኛም ከፈለጋችሁ በደንብ ይሰራል ማለት ነው። ለምሳሌ እዚህ ጋር ኢትዮጵያ ውስጥ ልሰራቸው የምችላቸውን ቢዝነሶች ንገረኝ ያልኩት ይሄ እንደ ሳምፕል ነው እንጂ ለኤአይ አሁን ምንም ጊዜ ትእዛዝ ስትሰጡ በደንብ የተብራራ ቢሆን ጥሩ መልስ ታገኛላችሁ። እንዳልኳችሁ ነው። አማርኛም እንደሚሰራ እንድታውቁት በአጭሩ ነው የጠየቅኩት። ከዛ እዚህ ጋር ልላክለት። ከሌሎች ኤአይዎች አሁን በጽሁፍ በመሳሰሉት በጣም የተሻለ ነው ክሎድ ኤአይ። ኤአይዋቸው እዚህ ጋር ምንጮቹን እየጠቀሰ ነው። መጀመሪያ ሪፈር አድርጎ ነው በደንብ አድርጎ የሚያመጣላችሁ። ይሄኛው ኖቲፋይ አድርገው ሲጨርስ እያለኝ ነው። ይሄን መንካት ትችላላችሁ። ኤክስ ማለት የሚቻላል። ይሁት እንዳለ ከመረጃዎቹን እያጣቀሰ እያመጣልኝ ነው። አሁን ስፔሲፊክ ስላላደረኩለት የሚያመጣልኝ እንደምታዩት አንዳንዶቹ ካፒታል የሚጠይቁ ናቸው ማለት ነው። ለምሳሌ ከዜሮ ተነስቼ ደግሞ ከሆነ የምፈልገው ጥያቄን ማስተካከል እችላለሁ ማለት ነው። ስለዚህ ቅድም ባሳየኋችሁ መሰረት እዚች ጋር ትመጡና ኤዲት ማድረጊያ ዋጋ መጨመር ትችላላችሁ። ለምሳሌ ከዜሮ ተነስቼ ልበለውና ይሄንን ሪቫይስ እናደርገዋለን ማለት ነው። አሁን ምንጮቹም ይቀየራሉ፣ እንደዚሁም ደግሞ መልሱም የተለየ ይሆናል ማለት ነው። ይዋቸው እነዚህን አማራጮች አሁንም እያመጣልኝ ይገኛል። ከፋፍሎ ነው የመጣው። በትንሽ ካፒታል የሚጀመሩ አገልግሎት ላይ የተመሰረቱ ብሎ እነዚህን አማራጮች ያመጣልኝ። በሞባይል እና ዲጂታል ደግሞ ብሎ እዚህ ጋር መጣ። ምግብና ችርቻሮ ይላል። ደግሞ እዚህ ጋር ሌላ እንትን አለ ማለት ነው። ስለዚህ እነዚህን ልጠቀማቸው እችላለሁ። ከዛ ይሄንን ኮፒ እናደርገዋለን። ከፈለጋችሁ ደግሞ ለፈለጋችሁት ፋይል መቀየር ይቻላል ማለት ነው። ለምሳሌ ደግሞ እዚህ ጋር ልምጣና ክሬት የፕሮፌሽናል 7 ዴይ ስተዲ ፕላን ብየዋለሁ። ወይም ደግሞ እንግሊዝኛ የማጠናበት የ7 ቀን ፕላን ስጠኝ እያልኩት ነው። እዚህ ጋር ልላክለትና የሚሰጠኝን ላሳያችሁ። ተመልከቱት። አሁን እንዲህ አይነት ፕላን ሰጥቶኛል። በወርድ ፋይል ትፈልጋለህ ወይም በፒዲኤፍ ላድርግልህ እያለኝ ነው። እዚህ ጋር የስ ልበለውና ላሳያችሁ። እዚህ ጋር ጨርሷል እንደምታዩት። ከዛ በኋላ እዚህ ጋር መተን ዳውንሎድ ማድረግ ይቻላል። እዚህ ጋር ደግሞ ፕሪቪውን ያሳያችኋል። እንዲጨመር ወይም እንዲቀነስ የምትፈልጉት ነገር ካለ ኤዲት ማድረግ ይቻላል ማለት ነው። ፕላኑን ተመልከቱት። በዚህ መልክ አሳምሮ አውጥቶልኛል ማለት ነው። ከዛ ግን ኤዲት የሚደረግ ካለ አደርጋለሁ። ከተስማማው ግን እዚህ ጋር መጥቼ ዳውንሎድ ወይም እዚህ ጋርም ዳውንሎድ ምልክት አለ። ይነክታችሁ ዳውንሎድ ማድረግ ይቻላል ማለት ነው። ጨረሰ። ወርድ ፋይል ነው። ኦፕን ብለን እንክፈተው። ኤዲት የምታደርጉት ነገር ካለ ኢኔብል ኤዲቲንግ ትላላችሁ። ከዛ በዚህ መልክ ያለቀ ወይም የተዘጋጀ ሰጠን ማለት ነው። ለምሳሌ ደግሞ ፖርትፎሊዮ ዌብሳይት ማዘጋጀት ፈልጌያለሁ። እዚህ ጋር ልምጣና ላስገባለት። ክሬት ሲምፕል ፕሮፌሽናል ፐርሰናል ፖርትፎሊዮ ዌብሳይት ፎር አድናቆት ብየዋለሁ። ከዛ በኋላ የሚጠቀመውን ነገር ነገርኩት። እዚህ ጋር ልክለታለሁ። ስለዚህ ዌብሳይቶችን፣ ጌሞችን የመሳሰሉ ነገሮችንም በጣም በቀላሉ ክሬት ያደርግላችኋል። አሁንም ጨርሷል። እዚህ ጋር ዳውንሎድ የሚል አለ። ዳውንሎድ አድርጋችሁ መመልከት ይቻላል። ፕሪቪውን አሁንም እዚህ ማየት እንችላለን ማለት ነው። እንደምታዩት ፖርትፎሊዮ ዌብሳይት ተዘጋጅቶልኛል ማለት ነው። ይሄውና
ከዛ እዚህ ጋር ከፈለግን ይህንንም ዳውንሎድ ማድረግ እንችላለን ማለት ነው። መጀመሪያ ወደ ክሎድ ኤአይ በስልካችሁ ሊሆን ይችላል፣ በኮምፒውተራችሁ ሊሆን ይችላል ትገባላችሁ። ክሎድ ኤአይ ብላችሁ ሰርች አድርጋችሁ ገብታችሁ ማለት ነው። አሁን ብዙዎቻችን ከገባን በኋላ እዚህ ጋር ነው በቀጥታ ወደ ትዕዛዛችን የምንሄደው። ከዚህ በተሻለ ግን ሙሉ አቅሙን እንድንጠቀም ያደረገን ነገር እንመለከታለን። ስለዚህ ምንድነው የምታደርጉት? ለምሳሌ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። በየፊልዱ ከፋፍላችሁ ክሎድን ታስተምሩታላችሁ። የራሳችሁን ክሎድ ኤአይ ታዘጋጃላችሁ። እሱን የምታደርጉት በፕሮጀክት አማካኝነት ነው። ፕሮጀክትን ለማግኘት እዚህ ጋር ትመጣላችሁ። ወይም መዘርጋትም ይቻላል ሰፋ ብሎ እንዲታያችሁ። ከዛ ፕሮጀክት ይላል። እንደዚህም ደግሞ ከታጠፈ ምልክቷን ካያችኋት እቺ ነች ፕሮጀክት ትላለች። ከዛ በኋላ ትነኩታላችሁ። እንደምታዩት በዚህኛው አካውንት ምንም ክሬት ያደረኩት አብረን ከዜሮ ክሬት እናደርጋለን። ክሬት ለማድረግ እዚህ ጋር መታችሁ ኒው ፕሮጀክት የሚል መንካት ይቻላል። ወይም ደግሞ ኒው ፕሮጀክት ብላችሁ እዚህ ጋር መንካት ትችላላችሁ። እዚህ ጋር የሚነግራችኋል እንደምታዩት የራሳችሁ ማቴሪያሎች መጫን ትችላላችሁ። ለምሳሌ አንድ ሰው ኬሚስትሪ ማጥናት ከፈለገ ክሎድ ኤአይ ላይ ከኬሚስትሪ ጋር የተገናኙ መጽሐፍቶችን ማንኛውም ሪፈረንስ ነገር ሊጭንበት ይችላል ማለት ነው። በሌላም ፊልድ ካላችሁ በተመሳሳይ እንግሊዝኛ ቋንቋ መማር የፈለገ ሰው አሁን ከእንግሊዝኛ ቋንቋ ጋር የተገናኙ የተለያዩ መረጃዎችን አስቀድሞ ይጭናል ማለት ነው። ከዛ በኋላ ምላሾችን በቀላሉ ማግኘት ይቻላል። በደንብ እየሰራን ስንሄድ ግልጽ ይሆንላችኋል። ስለዚህ ኒው ፕሮጀክት ልበለው። እዚህ ጋር ልምጣና ፕሮጀክቱ እንዴት እንደሚሰራ ይነግራችኋል። እዚህ ጋር ከዛ ፋታሪ ወርኪንግ ኦን ይላል፣ ወይም ምን ላይ ነው የምትሰሩት እያለ ነው። እዚህ ጋር መናገር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ለምሳሌ ጥናት ልበለው፣ ለማጥናት ነው የፈለኩት ስተዲ ያልኩት። ከዛ ደግሞ ኳታሪው ትራያንግል ቱ አቺቭ ወይም ማሳካት የምትፈልገው ምንድን ነው ይለኛል። እዚህ ጋር ማሳካት የምትፈልጉትን ነገር ትነግሩታላችሁ። ለምሳሌ ትምህርት ከሆነ ኤ ከሆነ ኤ ማምጣት፣ 100 ከሆነ 100፣ ከ90 በላይ ማትሪክ ተፈታኝ ከሆናችሁ ማትሪክ ለማለፍ እንደዚህ እያላችሁ እዚህ ጋር አቺቭ ማድረግ የፈለጋችሁትን ነገር ትነግሩታላችሁ። በዝርዝር መናገር ትችላላችሁ። በአጭሩ ለምሳሌ ስኮር ኤ ልበለው፣ ክሬት ፕሮጀክታችን እንጀምራለን። እዚህ ጋር ዋናው ነገር አለላችሁ ወይም ኢንስትራክሽን ትዕዛዝ ትሰጡታላችሁ ማለት ነው። ስለዚህ እዚህ ጋር በምን አይነት መልክ እንዲያናግራችሁ እንደምትፈልጉ ሊሆን ይችላል። ወይም ሙሉ ትዕዛዛችሁን እዚህ ጋር ትነግሩታላችሁ። ለምሳሌ ፕላስ ምልክቷን ልንካትና ስለ ራሴ መረጃ ልስጠው። ለምሳሌ እዚህ ጋር ይህን ትዕዛዝ አስገባሁለት፣ አድናቆት እባላለሁ፣ ከኢትዮጵያ ነው። ከዛ መልሶቹን እንደዚህ ክሊር አድርገ ፕራክቲካል የሆኑ ነገሮችን ነው የምትመልስልኝ ብዬዋለሁ። ከዚህ ውጭ አሁን አይሰጠኝም ማለት ነው። ከዛ እዚህ ጋር ሴቭ ኢንስትራክሽን። ከዛ እዚህ ጋር ጥያቄያችሁን አሁን ቀጥታ መጠየቅ ትችላላችሁ ማለት ነው። እንዳልኳችሁ ግን ቅድም አሁን ለምሳሌ ኤዲት ማድረግ ትችላላችሁ። እዚህ ጋር ስተዲ ስኮር ኤ ብለነዋል። ፋይሎቻችሁን እዚህ ጋር ትጭናላችሁ ማለት ነው። ፋይል ካላችሁ፣ ከሌላችሁ ፋይል ግዴታ አለም። እዚህ እየጠየቃችሁ ብቻ መማማር ትችላላችሁ። ዞሮ ግን ለጥናት ስፈልገውን ስተዲ የሚለው ፕሮጀክት ጋር እመጣለሁ ማለት ነው። አሁን ኮምፒውተር መማር ፈልግ ያለው የኮምፒውተር ደግሞ ፒዲኤፍ አለ። ለምሳሌ እሱ ልጫንለት። እዚህ ጋር የመደመር ምልክት አለ። ይሄን መንካት ነው። አፕሎድ ፍሮም ዲቫይስ የሚለውን ይሄንን እንነካዋለን። ወደ ኮምፒውተራችሁ ይወስዳችኋል ማለት ነው። ፋይሉን ልምረጥለት። ይሄ ነው ፋይሉ፣ ኮምፒውተር ኮርስ የሚለው ኦፕን እለዋለሁ። ይሄ ፋይል አሁን ተጫነ ማለት ነው። ከአሁን በኋላ ጥያቄዎችን ስጠይቀው ከዚህ ፋይል ውስጥ እያወጣ ይጠይቀኛል ማለት ነው። ስለዚህ ለጥናትም ይጠቅማችኋል ማለት ነው። ፋይላችሁን አታች ነው የምታደርጉት እንደዚህ። ሌላም ፋይል ካላችሁ አሁንም ፕላስ እያላችሁ መጨመር ይቻላል። ከዛ አሁን ግን በስተት ወይ ዘግታችሁት ብትወጡ እንደዚህ ሌላ ጊዜ አሁን ለመቀጠል ስትፈልጉ እዚህ ጋር ፕሮጀክታችሁ ጋር ትመጣላችሁ። ተመልከቱ። አሁን በቅርብ ሰዓት ተከፍቶ እንደነበረ እየነገረኝ ነው። ስለዚህ አሁን ላጠና ስፈልግ ኮምፒውተር ይሄ ነው እንጂ የምነካው ሌላ ቦታ ሄጄ ሰርች አላደርግም። ስለዚህ እነካዋለሁ። ከዛ ጥያቄያችን አሁን እዚህ ጋር መጠየቅ እንችላለን ማለት ነው። ለምሳሌ ሰመራይዝ ቻፕተር ወይም ደግሞ ፒዲኤፍ ልበለው ባጭሩ፣ ፒዲኤፍ ኢን ሲምፕል ላንጉጅ ልላክለት። ከዛ ፒዲኤፉ እንደምታዩት አሁን ሰመራይዝ ማድረግ ጀምሯል ማለት ነው። እዩት። በዚህ መንገድ አሁን ሰመራይዝ አድርጎ ዋና ዋና ነገሮችን እያሳየ ነው። የኮምፒውተር ትምህርት ነው ብያችኋለሁ። ከዛ ደግሞ ራሴን አሁን ለፈተና ላዘጋጅ እፈልጋለሁ ለምሳሌ። ስለዚህ ጥያቄዎችን እንዲጠይቀኝ እፈልጋለሁ ማለት ነው። ስለዚህ ጥያቄዎችን ያውጣል። ለምሳሌ 20 ጥያቄዎችን አውጣልኝ ልበለው፣ ወይም ደግሞ አነስ እናድርገውና እዚህ ጋር 5 ጥያቄዎችን ያውጣልኝ ለፈተና በቀጥታ የሚጠቅሙ። እናንተ 20 30 እያላችሁ ማዘዝ ይቻላል። እዚህ ጋር መተን ከዛ እንልክለታለን። አሁን በፕሮጀክት ስትጠቀሙ ቶሎ ሊሚት አይዛችሁ ለብዙ ነገር ያገለግላችኋል ማለት ነው። ስለዚህ ሙሉ ፒዲኤፋችሁን የሚያስገባችሁትን ዶክመንት አንብቦ ሰመራይዝ ያደርጋል፣ ጥያቄዎችን ያወጣላችኋል። ወደ ፈለጋችሁት ደግሞ ፎርማትም መቀየር ትችላላችሁ። ተመልከቱት። ጥያቄዎቹን እንደምታዩት 5 ጥያቄዎችን አወጣልኝ ማለት ነው። ስለዚህ እነዚህን መልሳለሁ። ከከበዳችሁና መልሱን ደግሞ እንዲሰጣችሁ ከፈለጋችሁ መልሱን መጠየቅ
ይቻላል ማለት ነው። እነዚያውን በቀጥታ ፈተናው ላይ ወይም ደግሞ ይጠረጠራሉ የተባሉ ትክክለኛ ጥያቄዎች ናቸው ማለት ነው። ስለዚህ ጥናታችሁን በዚህ መንገድ ብታጠኑ በጣም ውጤታማ መሆን ይቻላል ማለት ነው። አሁን ደግሞ አዲስ ክሬት እናድርግ። ሌሎች ጥያቄዎችን እናንተ መቀጠል ትችላላችሁ። ፕሮጀክት ይሄኛው ይቀመጥልን። እዚህ ጋር መታችሁ ኤዲት ማድረግ ይቻላል። የመሳሰለውን ነገር ዲሌት ካልፈለጋችሁት ማጥፋት ይቻላል። አዲስ ፕሮጀክት ደግሞ ለመፍጠር አሁንም ኒው ፕሮጀክት። እዚህ ጋር ደግሞ ለምሳሌ የዩቲዩብ ቻናሌን አብሮኝ የሚያሳድግ ክሬት እናድርግ። ስለዚህ ሀበሻ ፕሮምፕት ልበለው። ለምሳሌ ሀበሻ ፕሮምፕት የዩቲዩብ ቻናሌን አስገባው። እዚህ ጋር ደግሞ ማሳካት የምፈልገው ለምሳሌ ሞር ቪው ልበለው። ባጭሩ እናንተ ደስ እንዳላችሁ ሰፋ አድርጋችሁ መጻፍ ይቻላል። ሞር ቪው። አሁን ይህንን ከሌላ ቦታ አምጥታችሁ ጽሁፉን ማስገባት ይቻላል። እዚህ ጋር ግን ነፃ ሆናችሁ መስራት እንደምችሉ በዛው እንድታውቁት ነው። የምትፈልጓትን ነገር በምትችሉት አገላለጽ ትገልጹለታላችሁ። ከዛ ክሬት ፕሮጀክት ትሉታላችሁ። ስለዚህ አሁን የዩቲዩብ ቻናሌን ለማሳደግ የምጠቀምበት ይሄኛው ይሆናል ማለት ነው። እዚህ ጋር ከዛ ሊንክ የመሳሰሉትን ነገር ማስገባት ይቻላል። አሁንም ኢንስትራክሽን ደግሞ እዚህ ጋር መስጠት ትችላላችሁ ማለት ነው። ለምሳሌ ይህንን ኢንስትራክሽን ጋር እንምጣና የዩቲዩብ ቻናሌን ላስቀምጥለት ራሱ ይኸውና ሀበሻ ፕሮምፕት ይላል። ሊንኩን አስቀምጬለታለሁ። ወይም ደግሞ በዝርዝርም ሰፋ አድርጋችሁ ማምጣት ይቻላል። ለምሳሌ ፕሮምፕት ከሌላ ቦታ ላምጣና አስገባውለት። ይህን ትዕዛዝ እንደምትመለከቱት ስሜን ነገርኩት። ከዛ ይህን ቻናል ረን አድርጋለሁ አልኩት። ስራዎቹን ደግሞ እዚህ ጋር በዝርዝር አስቀምጬለታለሁ ማለት ነው። እንደምታዩት የሚሰራቸውን ስራዎች በአጠቃላይ። ስለዚህ ሲቲአሩ እንዲያድግ አድርግልኝ፣ ሌሎች ነገሮችም ቻናሉ ሰርች ሲደረግ እንዲገኝ የመሳሰሉ ነገሮች ብዬ አስገባሁለት። ሴቭ ኢንስትራክሽን እለዋለሁ። ይህንን መዝግቦ ይይዛል ማለት ነው። ከዛው ሌላ ጊዜ መስራት ስፈልግ እዚህ ጋር መጣና እነካለሁ። የዩቲዩብ ቪዲዮ አይዲያ ፈልጊያለሁ። ለምሳሌ ቪዲዮ አይዲያ ነው። አሁን የዩቲዩብ ምናምን ባለው ችግር የለውም። እዚህ ጋር ስለነገርኩት ባጭሩ ጊቭ ሚ ቪዲዮ አይዲያ ብለን መጠየቅ እንችላለን ማለት ነው። ቻናሉን ያውቀዋል። እንደምታዩት ወዲያው ያወጣዋል ራሱ። እነዚህ ነገሮች አሁን ሰርች እያደረገ ነው። ቻናልህን ቼክ አድርጌዋለሁ ብሏል። ራሱ ቻናላችሁን ይገመግምላችኋል ማለት ነው። ለምሳሌ ቻትጂፒቲ ወይም ኤአይ ገንዘብ የማግኛ ዘዴ ብትሰራ የተሻለ ነው ብሎ እዚህ ጋር አምጥቶልኛል። ስለዚህ ከነዚህ ውስጥ አንደኛውን እጠቀማለሁ። ሰጀስትም ያደርጋችኋል። ይህም ብትሰሩ አሁን ላይ ጠቃሚ ነው ወይም ጥሩ ነው እያለ ያመጣላችኋል ማለት ነው። ተምኔል፣ አይዲያ የመሳሰሉትን ነግራችኋል። አሁን እነዚህ ነገሮች እኔ አሁን አልጻፍኩለትም፣ ነገር ግን ትዕዛዝ ላይ ቀድመን ስለነገር ነው ለሁሉም ነገር እያመጣልን ነው ማለት ነው። ስለዚህ አስቀድማችሁ እናንተ መንገር ብቻ ነው የሚጠበቅባችሁ። ሃሽታግ የመሳሰሉትንም እንዴት መጠቀም እንዳለብኝ እየነገረኝ ነው ማለት ነው። እዚህ ጋር ልብ የምትሉት ግን ምንድነው? እዚህ ጋር አንዴ ልመልሳችሁ እና ወደ ፕሮጀክት አሁን ሀበሻ ፕሮምፕት እዚህ ጋር ነው። እንክፈተውና ኤዲት እናድርገው። እዚህ ጋር ትዕዛዛችሁን ሙሉ በሙሉ በአማርኛ መስጠት ትችላላችሁ። ለምሳሌ እንትን አባላለሁ እንትን የሚባል የዩቲዩብ ቻናል አለኝ። ስለዚህ ምን ጊዜም ስጠይቀ የዩቲዩብ ሀሳብ ትሰጠኛለህ፣ ከዛ ተምኔል እንዴት እንደሚዘጋጅ የመሳሰለውን ነገር ብላችሁ በዝርዝር ትነግሩታላችሁ። ከዛ ሁል ጊዜ ማስታወስ አይጠበቅባችሁም። አሁን ግን ኖርማል ከሆነ እዚህ ጋር መታችሁ እንደ አዲስ ነው የምትናገሩት። ለምሳሌ እንትን የሚባል የዩቲዩብ ቻናል አለኝ ይሄን ፈልጋለሁ እያላችሁ ሁል ጊዜ ንግግር ነው የሚሆነው ማለት ነው። አልበለዚያ ግን ይሄን ከተጠቀማችሁ ቀጥታ ትመጡና ይሄንን ጠቅ አድርጋችሁ ገብታችሁ ወደምትፈልጉት ወይም ወደ ጉዳያችሁ መሄድ ይቻላል። ስለዚህ ለዩቲዩብ አዘጋጀን፣ ለጥናት አዘጋጀን፣ ለቋንቋ ለመሳሰሉት ደግሞ ሌሎች ታዘጋጁና ሁሉንም ነገር ስትፈልጉ ቀጥታ ወደምትፈልጉት ነገር መሄድ ነው እንጂ የሚሆነው እንደ አዲስ አትጽፉም ማለት ነው። እዚህ ጋር ደግሞ በቅደም ተከተል ማስቀመጥ ትችላላችሁ። ለምሳሌ በአልፋቤት ብታደርጉት በአልፋቤት ይደረደራል። ኤች ቤት መጀመሪያ፣ ኤስ እያለ ይቀጥላል። ይሄ በጣም ብዙ ካላችሁ ነው። ወይም እዚህ ጋር መታችሁ ዴት ክሬትድ ብትሉት ቅርብ ጊዜ የተከፈተው እዚህ ጋር ይመጣል። ይሄ 15 ደቂቃ ሆኖታል እንደምታዩት ከተከፈተ። ሰርች ማድረግም ደግሞ እዚህ ጋር መታችሁ ትችላላችሁ። ለምሳሌ ስተዲ ብል ከጥናት ጋር የተገናኘ ክሬት ያደረግነው ይመጣል። ሌላም እናንተ ባዮሎጂ የምታጠኑበት ካለ ለምሳሌ ባዮሎጂ ብላችሁ ሰርች ብታደርጉ ይመጣል። ከሌለ ግን የለም ይላችኋል ማለት ነው። ለምሳሌ ደግሞ ስራ ፈላጊ ናችሁ ብለን ብናስብ እዚህ ጋር ኒው ፕሮጀክት ብላችሁ አዲስ ክሬት ማድረግ ይቻላል። ስለዚህ ስሙን ጆብ ሰርች ወይም ደግሞ ኬሪየር ፕሮጀክት ብየዋለሁ። ከስራ ጋር ማማክረው ይሄኛውን ኤአይ ይሆናል ማለት ነው። እዚህ ጋር መግለጫ አሁንም ልንሰጠው እንችላለን። ካልሰጣችሁትም ችግር የለውም፣ ብሰጡት ደግሞ የተሻለ ይሆናል። ክሬት ፕሮጀክት እንበል። እዚህ ጋር ከዛ ምን ታደርጋላችሁ? ለምሳሌ ይሄኛውን ፋይሉን ነክታችሁ ሲቪያችሁን መላክ ትችላላችሁ። ሙሉ መረጃችሁን መስጠት ትችላላችሁ። ከግል መረጃዎች ውጭ ከስልክ ቁጥር፣ ከባንክ ቁጥር እንደዚህ ከመሳሰሉት ወይም ከኢሜይል ውጭ ሌሎቹ ትሰጡታላችሁ ማለት ነው። ከዛ በኋላ የስራ ኢንተርቪው ያለብኝ ብላችሁ ልጠይቁ ትችላላችሁ። ስራ የት ቦታ ማግኘት እችላለሁ የሚለውን ሁሉ እየጠየቃችሁት እየመለሰላችሁ ይሄዳል ማለት ነው። ስለዚህ አሁን እዚህ ጋር ብንመጣ 3 አለን። ለስራ አለን፣ ለዩቲዩብ አለን፣ ለጥናት አለን። እናንተ እዚህ ጋርም ሌሎች ትጨምራላችሁ ማለት ነው።
ስለዚህ ይሄኛው ኖርማሉን ራንደም ለሆኑ ለድንገተኛ ነገሮች መጠቀም ይቻላል። ነገር ግን ተደጋጋሚ ታስኮችን የምሰሩ ከሆነ ፕሮጀክት በጣም የተሻለ ይሆናል ማለት ነው። አርቲፋክትን እናያለን ማለት ነው። ለምሳሌ እዚህ ጋር እየመጣችሁ ጥያቄዎችን ስጠይቁ የተለያዩ መልሶችን ይሰጣችኋል። ነገር ግን ለእያንዳንዱ ጥያቄ ተዘጋጅቶ የተቀመጡ የተለያዩ አሉ ማለት ነው። እነሱን እንዳለ አርቲፋክት ጋር ማግኘት ትችላላችሁ። ለምሳሌ ይሄኛውን ብንዘረጋው እዚህ ጋር ተመልከቱት፣ አርቲፋክት የሚል አለላችሁ። ከዛ ወደዚህ ትመጣላችሁ ማለት ነው። እዚህ ጋር ከዛ መታችሁ ኒው አርቲፋክት ወይም እዚህ ጋር መታችሁ ይህንን መንካት ትችላላችሁ። አሁን ይህንን ብንነካው ተመልከቷቸው። እዚህ ጋር አፕ እና ዌብሳይቶችን መስራት ከፈለጋችሁ ይህን መንካት ይቻላል። ዶክመንት እና የተለያዩ ቴምፕሌቶችን ማዘጋጀት ከፈለጋችሁ እዚህ ጋር፣ ጌም ካስፈልጋችሁ እዚህ ጋር፣ የተለያዩ ፕሮዳክቲቪቲ ቱሎች ካስፈለጉ ደግሞ እዚህ ጋር አለላችሁ። ክሬቲቭ ፕሮጀክት፣ ኪዩዝ፣ ስታርት ፍሮም ስክራች። ይሄኛው ደግሞ እራሳችሁ ከዜሮ ጀምራችሁ የምትሰሩበት ነው። ስለዚህ ሁሉንም አሳያችኋለሁ ማለት ነው። ስለዚህ ስልካችሁ ላይ ወይም ኮምፒውተራችሁ ላይ ሄዳችሁ ክሎድ ኤአይ ብላችሁ ትገባላችሁ። በመቀጠል ይህንን ወይም አርቲፋክት የሚለውን እንነካለን። ከዚያ ይሄኛውን መተን መንካት ነው። ለምሳሌ የተለያዩ አፕሊኬሽኖች እና ዌብሳይቶችን መስራት ከፈለግን እንነካዋለን ቀጥታ። ከዛ ወደዚህ ያመጣችኋል። ጥያቄዎችን ሲጠይቃችሁ ትመልሳላችሁ። ከዛ እናንተ የፈለጋችሁትን ይሰጣችኋል። ወይም ደግሞ ፕሮምፕት ወይም ትዕዛዝ መስጠት ይቻላል ማለት ነው። ለምሳሌ ትዕዛዝ አስገባሁለት ክሬት የሲምፕል ፕሮፌሽናል ፖርትፎሊዮ ዌብሳይት ብየዋለሁ። ከዛ በኋላ ስለ እኔ ደግሞ የተወሰነ ነገር ነገርኩት ማለት ነው። ከዛ እዚህ ጋር መጥቼ እልክለታለሁ። እንዳልኳቸው ይሄኛው ለዌብሳይት የተዘጋጀ ስለሆነ ቆንጆ አድርጎ ይሰራላችሁ። ኦቨርቪውን እያሳየ የሚያስገባቸው ነገሮች። ከዛ በኋላ የማስተካከለው ነገር ካለ ንገረኝ እያለ እንደምታዩት የተለያዩ ነገሮች ማስገባት ይቻላል። ሳምፕል ስለሆነ ግን እኔ አሁን ዝም ብዬ ባለበት ይቀጥለው ኮንቲኒው ብያለሁ። እናንተ መረጃዎችን ታስገባላችሁ። ከዛ በኋላ ይሄ እስኪጨርስ መጠበቅ ይሆናል ማለት ነው። ከዛ እዚህ ጋር እንደምትመለከቱት ጨርሷል። ዳውንሎድ ማድረግ ትችላላችሁ። እዚህ ጋርም ደግሞ ፕሪቪውን ታዩና መስተካከል ያለበት ነገር ካለ እዚህ ጋር ታዙታላችሁ፣ ያስተካክላል። ይሄኛውንም እንጠብቀው እስኪመጣ። ይሄ ይመስላል። አድናቆት ይላል። ከዛ ደግሞ እዚህ ጋር ተመልከቱት። ወርታችን እንደዚህ ቼክ ማድረግ እንችላለን። እንደዚህ እያወጥረድን ሙሉ መረጃዎችን እንደምታዩት አስገብቶልኛል እዚህ ጋር። ከዛ ይሄንን ዳውንሎድ አደርገዋለሁ ማለት ነው። እንመለስ። አሁንም እዚህ ጋር እንምጣና ወደ አርቲፋክታችን ኒው አዲስ ደግሞ እዚህ ጋር እንፍጠር። አሁን አፕ እና ዌብሳይት ተመልክተናል። እዚህ ጋር ደግሞ ዶክመንት ኤንድ ቴምፕሌት የሚል አለ። የተለያዩ ቴምፕሌቶችን ክሬት ማድረግ ትችላላችሁ። ዶክመንቶችን ማዘጋጀት ይቻላል ማለት ነው። እያንዳንዱ ደግሞ ሴቭ ማድረግ ትችላላችሁ። እዚህ ጋር አሁን አንታይትልድ ነው የሚለው። እዚህ ጋር መታችሁ ሴቭ አድርጋችሁ ስም ሰታችሁ ማስቀመጥ ትችላላችሁ። ሪኔም የሚለው በመንካት እንደምታዩት አሁን ምን አይነት ዶክመንት ላዘጋጅልህ እያለ ነው። ሲቪ ከሆነ ሪዙሜ፣ ኢንቮይስ፣ ሪፖርት የመሳሰሉት አሉ። ስለዚህ እናንተ የፈለጋችሁትን እዚህ ጋር ማዘዝ ብቻ ይሆናል። በአማርኛ በእንግሊዝኛ ማዘዝ ትችላላችሁ። ለምሳሌ የፈለግኩት ሲቪ ከሆነ ወይም ደግሞ የሲቪ ፎርማት እንዲሰጠኝ እዚህ ጋር የተወሰነ ስለኔ መረጃ ነግረዋለሁ። ሙሉ መንገድ ይቻላል። ከዛ እንልክለታለን፣ ጀነሬት ያደርግልናል ማለት ነው ሲቪ። ይሁት ይህን ቅደም ተከትዬ ከዛ ኢንፎርሜሽኖችን ወይም መረጃዎችን እሰጠዋለሁ። በዚሁ አጋጣሚ ግን በኤአይ እንደ ሲቪ እንደሚሰራ ከዚህ በፊት ቪዲዮ ሰርቻለሁ። ኢንስክሪን ላይ ማስቀምጥላችኋለሁ፣ መመልከት ትችላላችሁ ማለት ነው። የምትፈልጉበትን ፎርማቱን መንገር ይቻላል። ይህን ተከትላችሁ መሄድ ነው። ከዛ ጌሞችን ክሬት ማድረግ ከፈለጋችሁ ደግሞ እዚህ ጋር ጌም የሚል አለ። ይህን ነክታችሁ አዳዲስ ጌሞችን ክሬት ማድረግ እና መጫወት ትችላላችሁ ማለት ነው። እዚህ ጋር ምን አይነት ጌም ነው የምትፈልጉት ይላል። ስለምንድን ነው ይጠይቃችኋል። ይህንንም ትመልሳላችሁ። ለምሳሌ ሲምፕል የሆነ ጌም አዘጋጅልኝ፣ ነገር ግን ቤዚክ ኮምፒውተር ሊያስተምር የሚችል አይነት ጌም የፈለግኩት ማለት ነው። ከዛ እዚህ ጋር ልላክለትና የሚያመጣልንን እንመልከተው። እዚህ ጋርም የሚሰጣችሁን መረጃ ወይም ደግሞ የሚጠይቃችሁን መረጃ ትመልሱለታላችሁ። አሁንም በዚሁ ባለበት ይቀጥል፣ ኮንቲኒው ልበለው። እንደምታዩት ጌሙ ዝግጁ ነው ብሎኛል። ከዛ እዚህ ጋር መጥቼ ዳውንሎድ ማድረግ እችላለሁ። እንቀጥል። አሁንም አርቲፋክት ጋር እንምጣ። ኒው አርቲፋክት። የተለያዩ ፕሮዳክቲቪቲ ቱሎችን ማዘጋጀት ከፈለጋችሁ ደግሞ እዚህ ጋር ፕሮዳክቲቪቲ ቱል የሚል አለ። ከዛ እዚህ ጋር ሊሰራላችሁ የሚችላቸውን የተለያዩ ነገሮች ያመጣላችኋል ማለት ነው። ከዛ እዚህ ጋር ለምሳሌ ካልኩሌተር ሊሆን ይችላል፣ ቱዱ ሊስት፣ ኤክስፔንሲቭ ትራከር፣ ታይም ትራከር፣ ፓስወርድ ጀነሬተር የመሳሰሉ ነገሮችን ክሬት ማድረግ ወይም መስራት ትችላላችሁ። በአንድ ያውን ብዙ ብታረቁ ሊሚት ይዛችኋል። የተወሰኑ እያደረጋችሁ ግን በደንብ መጠቀም ትችላላችሁ ማለት ነው። ለምሳሌ መንዝሊ ትራከር ስራልኝ እያልኩት ነው። እዚህ ጋር እልክለታለሁ። ከዛ እዚህ ጋር እንደምታዩት ጥያቄዎችን ጠይቆኛል። ሊሚቱ አልቋል ማለት ነው። ያው ብዙ ስለሰራሁበት ነው። በሌላ አካውንት ገብቼ ላሳያችሁ። ያንኑ ትዕዛዝ አሁን እዚህ ጋር ላስቀምጥለት እልክለታለሁ። ከዛውም ማስቀጠል ትችላላችሁ። የቆመበትን ይዛችሁ መታችሁ
እንደምታዩት ጨረሰልኝ። ይህን ይመስላል ማለት ነው። ኤክስፔንስ ኔም፣ ፉድ እዚህ ጋር ይህን እየነካችሁ ትራንስፖርት፣ ሃውሲንግ የመሳሰሉትን ካልኩሌት ታደርጋላችሁ ማለት ነው። ፉድ የሚለው ጋር ልምጣና ያወጣሁትን ልጻፍለት ወይም ቀጥታ መጻፍ እንችላለን። 600 ልበለው ለምሳሌ ኢንተር። ትራከር የሚል ስም ልስጠው 600 ሆኗል እያለኝ ነው። እየጨመረን እንሄዳለን ማለት ነው። ሌላዎች ደግሞ ለምሳሌ እዚህ ጋር ሃውሲንግ ያወጣሁት ለምሳሌ 5000 ከሆነ ኢንተር። ለምሳሌ ኪራይ ከሆነ ሬንት ብለው እየጨመረ ይሄዳል ማለት ነው። እያንዳንዱ ወጪያችሁን ካልኩሌት እያደረገላችሁ እዚህ ጋር ይሄዳል። ይሄ ካታጎሪ ነው፣ ይሄ ደግሞ ስሙ ነው ማለት ነው። ስለዚህ በዚህ መልክ በጣም በቀላሉ መስራት ትችላላችሁ። አሁንም አርቲፋክት ጋር ልምጣና ይሄ ሌላ አካውንት ስለሆነ ሴቭ የተደረጉ ናቸው እነዚህ። ኒው አርቲፋክት። እዚህ ጋር ደግሞ የተለያዩ ክሬቲቭ ፕሮጀክቶች ሲኖሯችሁ ማሰራት ትችላላችሁ። ከጽሁፍ ጋር የተገናኘ ሊሆን ይችላል። ብዙ አማራጮች አሉት። ለምሳሌ ልንካውና ላሳያችሁ። አስቀድሞ ይጠይቃችኋል። እንደምታዩት ምን እንደምትፈልጉ እዚህ ጋር ግጥም ይጽፋል። የመሳሰሉትን ነገሮች መስራት ይችላል። እዚህ ጋር ግን የራሴን ትዕዛዝ ላስገባለት ለልጆች የሚሆን አሁን ስቶሪ ክሬት እንዲያደርግልኝ ፈልግ ያለው ማለት ነው። ርዕሱን እዚህ ጋር አስገብቼለታለሁ። እናንተ ስለምትፈልጉት ነገር ትነግሩትና እዚህ ጋር ትልኩለታላችሁ። እንደምታዩት እነዚህ ነገሮች አስገብቼ ነው የምሰራለሁ ብሎኛል። የሚጨምረው ነገር ካለ ጨምራለሁ። ከተስማማኝ ግን ቀጥል እለዋለሁ። እንደተለመደው ኮንቲኒው ልበለው። ዲዛይን እያደረገ ነው። እስኪጨርስ እንጠብቀዋለን። እንደምታዩት ጨርሶልኛል ማለት ነው። እዚህ ጋር ዳውንሎድ ማድረግ ይቻላል። እዚህ ጋርም ደግሞ መከታተል ትችላላችሁ። በተመሳሳይ እዚህ ጋር መታችሁ ዳውንሎድ ማድረግ ይቻላል ማለት ነው። በተመሳሳይ ደግሞ ለምሳሌ ለሰርቬይ ወይም ለኪዩዝ የሚሆኑ ነገሮችን ለማዘጋጀት እዚህ ጋር አለላችሁ። ከዜሮ ጀምራችሁ ደግሞ ከራሳችሁ ሀሳብ ተነስታችሁ መስራት ከፈለጋችሁም ስታርት ፍሮም ስክራች ይላል። ይህም በመንካት ሙሉ መረጃ በመስጠት የተለያዩ ነገሮችን ክሬት ማድረግ ትችላላችሁ። ዌብሳይት ሊሆን ይችላል፣ ዶክመንት ሊሆን ይችላል፣ ጌም ሊሆን ይችላል፣ ማንኛውም ነገር ማለት ነው። እዚህ ጋር ያሉት አሁን መጀመሪያውን የተዘጋጁ ናቸው። ይሄኛው ግን የመጨረሻው እራሳችሁ የምትፈልጉትን ሀሳባችሁን ብቻ በመጻፍ የምታመጡበት ነው ማለት ነው። ለምሳሌ ካልኩሌተር ልስራ። ካልኩሌተሩ ግን እንዲሰራ የፈለኩት ምንድን ነው? ከኢትዮጵያ ብር ወደ ዶላር እንዲቀይርልኝ ወይም ከዶላር ወደ ኢትዮጵያ ብር የሚቀይር ካልኩሌተር ነው የፈለኩት። እዚህ ጋር እልክለታለሁ። አሁንም ተጨማሪ ነገሮችን ይጠይቀኛል። በዚሁ እንዲቀጥል ከፈለኩኝ ቀጥል ብለዋል፣ ወይም ቢውልድ ማለት ይቻላል፣ ወይም ኮንቲኒው ቢውልድ ልበለው። እንደምታዩት ጨርሷል። እዚህ ጋር ዳውንሎድ ማድረግ ይቻላል። እዚህ ጋር መመልከት እንችላለን። እዚህ ጋር ለምሳሌ 150 የኢትዮጵያ ብር ልበለው። እንደምታዩት $1 አካባቢ ነው እያለ ነው ምንዛሬ። 8000 ቢኖርን ለምሳሌ እንደዚህ 8000 ወደ $59 አካባቢ ነው እያለ ነው ማለት ነው። በተጨማሪም ግን እኛ እዚህ ጋር ዶላር ማስገባት ከፈለግን ይህን መቀየር ይቻላል። ይህን ስቀይሩት እዚህ ጋር $1 ለምሳሌ ወደ 135 እያለ ነው። ነገር ግን ኤክስቼንጅ ሬቱ አሁን በየቀኑ ይቀያየራል። $1 አሁን በዚህ አይደለም። ስለዚህ እዚህ ጋር መታችሁ ኤክስቼንጅ ሬቱን ማስተካከል ይቻላል ማለት ነው። ለምሳሌ ዛሬ ላይ 160 አካባቢ ነው። ይህን ገብታችሁ ቼክ ማድረግ ትችላላችሁ። $1 እንደምታዩት 161 አካባቢ እያለ ነው። ከዛ ይህን ካስገባንለት በኋላ በፈለግነው ካልኩሌት ማድረግ እንችላለን ማለት ነው። እንደዚህ እያደረጋችሁ ለምሳሌ ይህን ያህል ቢኖረኝ ወይም ደግሞ $1000 ቢኖረኝ ይህን ያህል ብር ይኖረኛል እያልኩኝ መቀየር እችላለሁ። ኤክስቼንጅ ሬቷንም አፕዴት ማድረግ ትችላላችሁ። ከዛ ይህንንም ዳውንሎድ ማድረግ ይቻላል ማለት ነው። ስለዚህ የዛሬው ቪዲዮ ዋና ዓላማው ምንድነው? ሁሉንም ጥያቄ ለመጠየቅ እየመጣችሁ ኒው ቻት ከምትሉ እዚህ ጋር እንደፈለጋችሁት አይነት በሁሉም የተዘጋጀ ስላለ እዚህ ላይ ብትሰሩ በጣም የተሻለ ይሆናል ማለት ነው። ቪዲዮ ከተመቻችሁ እና በቀጣይም ላይ ቪዲዮዎችን የምትፈልጉ ከሆነ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ማንኛውም ጥያቄ ካላችሁ ማያይዛችሁ መጠየቅ ትችላላችሁ። አመሰግናለሁ በጣም ቻው።